ነብሮን የበየውን ድርቆ ሚቱ በላችሁ ይኸንን የሴካን መሆኑ ምን አወቀችው ነብሮ እንዴ ራሳት አርጀልኝ የሰጥየልኝ ወክር ምን ነው በፊት በኋላው ብዙ ክንዳለው እንደነው ከአራት ቀናት በፊት ከደቡብ ወሎ ሳይንት ወረዳ ወደ አዲስ አበባ የመጣው ወጣት አስናቀ ሰጣርጌ ቁመቱ 70 ሴንቲሜትር ሲሆን 23 አመቱ ነው። በቁመቱ ምክንያት ትምህርት እስከ ሁለተኛ ክፍል ብቻ እንደተማረም ይናገራል። አይ ወሬው እኔን ሳይ ያው መማር አይችልም። ያው ዝም ብሎ እኔም ሲመለከት ቢውል ነው ዲስቶ ስለዚህ ትምህርቱን ማቋረጥኩኝ በሪንጋም ሰላምልኝ ተውታርጌ ተውት። ስንት ቁጥር ጫማ ነው የምታረገው? 32 እግሮች ትልልቅ ናቸው ማለት ነው? አውርክ አጭር ናት ይዘዛችሁ ናት። ታዲያ ለምን ነው 32 ቁጥር ጫማ የምታረገው? አይ እንትኑ ጫማው እንትን ሰላላ ያው የማነስተኛ ሳረግ እንትን ይለኛል ይጠበኛል። ስለዚህ የማማሽስ ማንፏቀቅ ነው እንዲዝያው በ23 አመት የእድሜ ቆይታው እሱ ማንኛውንም ስራ ለመስራት ዝግጁ ቢሆንም እስካሁን ደፍሮ ስራ የሚያሰራው ሰው አላገኘም። በሚኖርበት የገጠር ማህበረሰብ ዘንድም ብዙ ተጽዕኖዎች ደርሰውበታል። አረ ህዝቡማ በጣም ያካለላል። ያው እኔን ያው እንትን ያካክሱኛል ሰርቡኛል። ያው በገጠር ነው እዚህማ ከተማማ ፈታ ብዬ ነው የምኖረው። ገጠር ግን በጣም ከብዳል። የኔ ጓደኛዬ ብዙ እየሰሩ አይደል እንዴ ስንት እየሰሩ ነው። በጣም አልፎ የሸቃል ምናምን እየሄዱ ብዙ ያልደፈላቸው ነው። እኔ በጣም ስለዚህ በጣም ይሰማኛል። እንደው ህክምና ቦታ ሄደህ ታውቃለህ? ለዚህ አይኔ ለዚህ የለም። አሁን ቁመት በህክምና ለመከታተል አልሞከርክ? የለም አልሞከርኩም። ፋኖስ ማለዋት ለማንፈራ ለማንፈራ ብርሃን አንችለሽ ወይ ከኔ ጋራ ምንድነው የምትችለው ነገር? ጭፈራ ቀረርቶ ምናምን ነው። እሺ ቀረርቶ እንበልልኝ። ለበለው ሳላ አይሆንም። ነብሩ ከተማ ምናምን ዝወጣ ጭፈራማ መለማመድ ያለብን እንዴ። እንደው ብዙ ጊዜ አሁን አንተ እድሜ 23 አመት ማለት እድሜ ለአቅመ አዳም ደርሷል። አዎ እና ለአቅመ አዳም ስትደርስ የሴት ጓደኛ ልትፈልግ ትችላለህ ወይም ደግሞ ሴቶች በዚያ ሊኖሩ ይችላሉና እንዴት ነው እስካሁን ጥያቄ ያቀረበችልህ ሴት የለችም ወይ ደግሞ አንተ ጥያቄ አቅርበህ አታውቅም? የለም ገና ምን ተይዟል ምን ሰርቻላ በላት። ከአስናቀ ጋር የቀረበ ግንኙነት ያለው ተክሉ አስናቀን አይኑን እንዲያሳክመው ወደ አዲስ አበባ ይዞት እንዲመጣ ምክንያት ሆኗል። ከአስኔ ጋር ያው ያንድ አካባቢ ልጆች ነን እና አስኔ ትንሽ ሽለላ ይሞክራል፣ የባህል ውዝዋዜም ይሞክራል እና የተሰጠውን ነገርም ቶሎ የመሸምደድ ብቃት አለው። ምንም ስራ የለውም። አሁን እሱ የሚፈልገው ያው ልመና አይፈልግም፣ እኔም እንዲለምን አልፈልግም እኔም እና ይሄ በያዘው የባህል ውዝዋዜ ላይ በዛ ውስጥ ገብቶ የራሱን የሆነ ነገር እየሰራ ፊልምም ላይ የፊልም ባለሙያዎች ትንሽ እንትን እየተሰጠው ትምህርት እየተሰጠው እንደዛ ሰውንም የማዝናናት ፈታ የማድረግ ብቃት አለው እና እንደዛ አይነት ስራ ይችላል። 70 ሴንቲሜትር እርዝመት ያለው አስናቀ በቀን ከቀን ህይወቱ ላይ ታዲያ ባደገበት ማህበረሰብን ብቻ ሳይሆን እዚህም በአዲስ አበባችን ገጠመኝ ያጋጥሞታል። ያው ፎቅ ላይ ወጣን እንዲያየች ልክ ደነገጠች ወይ አለች ወይ ስትል ተሽከርክራ ተዛ ታፎቅ ላይ ተቆርተማ ነበር። ለምን ነው የደነገጠችው? እኔ እንጃ አይታይ ሰለማታ ማለት ነው እና የሚደነግጡ መኳሉ። ልጅቷ እኔም ራሱ ትንሽ ተጣልተን ነበር ከሱ ጋር ማለት ቀድሜ የሆነ ፎቅ ላይ ወጣንና አጋጣሚ ወጣችና ፈራችሁ እሱን ሲወጣ ማለት ነው። ከዛ ታው ምናምን ብየው ወደሷ ሲሄድ ምናምን ብላ አጋጣሚ ዘላ ትወድቅ ምናምን ብላ እኔም ደነገጥኩኝ። ወንድም እህቶች አሉ? ስንት ወንድምና እህት አለ? አይ እህቶች ናቸው አሉ። ቁመታቸው እንዴት ነው ይነሱ? እነሱ በጣም ረጃጅም ናቸው። ይዘፈን እየፈለግን ነው አንተን ለማስጨፈር። እስኪ ዘፈኑ እንግዲህ ሲገኝ አሁን
እንጨፍራለን አብረን እንጨፍራለን ከኔ ጋር አይ አልመሰጠኝም አዎ ስለዚህ ሌላ ዘፈን እንፈልግ ማለት ነው ፈልጉ እሺ እኮ አምሬለታለሁ አልመሰጠውም እንግዲህ ሌላ ዘፈን ደግሞ እንፈልጋለን በፋቲካ አንቺል በሙዳይ አገሩን ባተያይ አገኝሽም ወይ ፋሳ መጣው መሰል አወሬ ተረድሽ ምን አለ የኔ በቦን ችግሌ ባረግሽ አንቺል በፋቲካ አንቺል በሙዳይ አገሩን ባተያይ ካላገኝሽም ወይ ፋሳ መጣው መሰል አወሬ ተረድሽ ምን አለ የኔ በቦን ችግሌ ባረግሽ በማለዳው ጀንበር በማለዳው ይከተላት ጀመር ልቤ እንግዳው